ምንድናችሁ? ባያ ያዋለ አቀኔ ምንድነው የገባው? እኔ እንጃ ምንድነው የገባል ያሞርሽ ወይ? እንጀራ እየጋገርኩ እያየኸኝ ምን ትጋገራለህ? ምጣዱ ያልኩብኝ ነው። እንደው ሚስተር እና አበበ የሚባለው እንደው ያጫወታት ይላሉ። ኧረ ተው። አዎ እንደው የለም ዛሬ ሰው ዝም ብሎ ትዳር ለማፋታት ነው ለቅጦ ይላል። ግን እኔ እውነት አይመስለኝም። መከራዬን ሳያድር እንደው ደግሞ አልጠቅም ይሻላል። ትርንጎ አቤት እንደው የቅሬ ስብሰባ ዛሬ ታዟል። ወደ ቅሬ ስብሰባ ላይ ነው። እንደው አፌን ልሻረውማ እባክሽ ቁርስ ስጪና ልሂድ ነው። እንጀራ የት አለኝና ነው አሁን እንጀራ አለኝማ አሁን ታዲያ ባይሆን ብቻ እንትን ጥንስስ ነገር ጠምቂያች ያልቆይ ማታ የለም ያችን ልቅ መሳሪያ እንደው አንተዬ ምን ሆነህ ነው አሁን በጠዋቱ ገና እንደው ተኝተህ እንደው ዝም ብለህ አድረህ አሁን ተነስቼ እንጀራ የምትለው ደርሰህ ስትመለስ ይደርስ የለ እንዴ? አዎ እኮ ነው የምውለው። አንቺ ክንትር ብዬ ነው አሁን ስብሰባ እንደፍታል የሚያበቃው። ኧረ ውሎ ነው ዛሬ የጠበቀ ስብሰባ ነው። ውሎ አሁን ዙሮ የለኝም አሰራሁም ገና እንደው ወዲያ እንደው ክንትር እንዳልኩልህ እንግዲህ እንዳንተ ዝም ብለህ እንደው አምኝታ ተነስቼ ልብላ ነው ተጋድመህ አድረህ ዝም ብለህ ብድግ ብለህ ልብላ ነው። እንደው ሁሌ እንደው እንዲህ ብለህ ምኑን ልትዘልቀው ነው? እንደው መከራዬን ሳይ ብለህ እንደው ወንዶቹ ደረስ ብለህ ስብሰባውን አተሮት መከራዬን ሳይ አድሬ እንደው ደግሞ አልጠቅም ይሻላል። ያለውን መከራዬን ስትሰቃይ አደርኩ። ታዲያ ምን አደርገዋለሁ? ልሂድ እንጂ ምን እንዴት ነው? ሰላም ነው? ደህና ነህ አቤ? እንዴት ነው? እንዴት የቅሬ ስብሰባውን ረስተኸው ነው እንዴ? ኧረ እንደው ጓዴ ኧረ ዛሬ የምፈጽማት የሆነ አንገብጋቢ ጉዳይ አለችኝ። አስፈቅድልኝማ። ያውስ እንደው ባገኘሁት እያልኩ ትቀጣለህ። አይሆንም፣ በጣም ጠብቋል። ኧረ ጥብቅ ጉዳይ ነው፣ የግል ጉዳይ ነው በልኝማ፣ ይገድልኝማ። እሱ በወት ባገኘው እያልኩ አሁንማ ዞሮ ዞሮ እንዳትቀጣ 50 ብር ነው መቀጨው። ኧረ ንገረው፣ የማይቀር ጉዳይ ነው። ንገረው መንገሩ እሱ እነግርልሃለሁ፣ ግን የሚተው አይመስለኝም። ጠብቋል። ኧረ ዝም በለው ሲያካብር ነው። አይ እንዴት ቀናኝ ዛሬ እንደው ተለተለ ሄድልኝ። ይሄ ሲያጋጥም ሲያመቻቸው ለካ እንደው እስኪ እንደው እንደው አንተዬ እስኪ ሂድ አሁን ተለተለ ሂድ። ሳብ ሳብ በል ባይሆን ጆሮ እንድታድነኝ። ኧረ ማሳሰቡማ ሸጋ ነው። ኧረ እስኪ ተለተለ ሂድ። ወደ ኋላ የሚጓዝ ሰው ልቤ ቸኩሎ ነው መሰለኝ። ይሄንማ መሰለኝ የቶይ አቤት አደራችሁ? እንዴት ናችሁ? አትሬው እንዴት ነው? ጎበዝ ሰዓቲቱን ታውቃታለህ? አረገኛ በዚያ አየር ምናምን አጣርቼ እኮ ነው። በቅርብ ቦታ ነበርክ ማለት? ኧረ እንደው ሌላ ነገር እንደምትቆጣጠረው የለህም። ምችን ነው የምትቆጣጠረው ማለት ጎበዝ ነው። ዛሬ መቼም ያቸው ቅሬ ስብሰባ ሄዶ ይሆናል ብዬ አረገኝ። እንደው አንተ ጎበዝ ነህ። አንተው ቀናይቶ ነው እንጂ የሚከደው ዝም ብሎ ያዝሽ በገስ የሚከደን። አንቺ እኮ ሰራተኛ ነሽ። ደህና ነህ ግን? እንደው ደህና ነኝ። ደህና ሰንብታችኋል? ዛሬ መስሎኝ ደህና ዛሬ የተጠመቀ ይጣላ። እኔ እኮ ነኝ። ወደ ቤት እንግባ። እንደ አልተመቸህም ቦታው? እስኪ
ነገሩ ቁጭ በል ደህና ነው። አየሩ ምንም በዚህ ነው ደስ የሚለው። እንዴት ነው አዲያ? እንደው ደህና ነኝ እግዚአብሔር ይመስገን። እንደው እንዴት ይዞሻን? ለፈስፋሳ ለፈስፋሳ እንዴት ይዞሻን? እንደው ለፈስፋሳ ስነ ስርዓት አድርገህ ለፈስፋሳ አትበል። ሌላ ወሬ አውራስን እንድትል አልፈልግም። ይሄ ነው እንጂ እኮ እንደው እንደምወደው ታውቃለህ። አይ ማን እንዴት ነው እንኳን ኧረ እንደው ዝም በል አልሰማህም። እንደው አንተ እንደው እግዚአብሔር እኔ ምን እንዳገናኘኝ እንጂ እንደው ዝም ብዬ ነው መቼም ማስታወሻዬን ረስቼው መጣሁ። እንዴት ረስቼው ያልመለስም ሴት ስንባል ዝም ብለን አይደለ እንደው መቼም እኔ ራሴን እንቃለሁ። ራሱ እኔ በጣም ነው የምወደው እኮ ለአንዳንዴ እያናድደኝ ነው እንጂ በጣም ነው የምወደው። በል እንደላ እየፈጠርኩ ነው ምጣድ ልከፍት ነው። ጠጣ ዝም ብለህ እሺ በልቼ ሂጅ። ለአንዳንዴ ያው ድካም ነው እንግዲህ ይሄ በዘበኩ ያው ማስታወሻ ረስቼ ደግሞ የምንጠላ ነው። ምን ማስታወሻ የሚይዝበት የቅርብ ስብሰባ ደግሞ እንዳመራር ሹመውኝ የለ ማስታወሻ የሚይዝበት ወረቀት ረስቼው ሂጅ። ማስታወሻው ምን ነው የጎረቤት ነው። አንድ ጎረቤት አምጣልኝ በይላችሁ የምታውቃት። ኧረ አይመስለኝም። የጎረቤት ጠላ የቤት ጠላ እንደው እንደማታውቃት አዲስ ትሆናለህ። እጃችን አንድ አይደለም። ታውቃት የነሷት ነው እና እንደው እኔም አንዳንድ ወግ እየሰማሁ እንደው ታይ ያነ እያበበ አንተ ሄደህ ስትሆን እየመጣ ነው ይሉኛል። ደግሞ ምንድን ነው ማነው ደግሞ እንደዚህ የሚል ደግሞ አንተ ዝም ብለህ የሰው ነገር ነው ዘላለም የምታዳምጥ። እንደው አሁን ስታስበው እሱን እንደው እኔ እንደው አንተስ እንዴት ነው የምትገምተኝ ግን? ኧረ እኔስ አልገመትኩሽም። ብቻ ሰው እኮ ዝም ብዬ ነው አንተ ጋር የምኖር ማለት ነው። እኔም እኮ ኧረ ጎረቤት አይደለ አንዳንድ ቀን እየመጣ ይሆናል እንጂ እና አልኩት። ታዲያ እንዴት ዋላችሁ ያለ ሁሉ እንደው ቤት የመጣ ሁሉ እንግዲህ ሌላ ነገር የምታስብ አለብን። ያው እውነትሽን ነው። እንደው ዝም ብለህ እንደው የራስህን ማስታወሻው ተገኘ ሲጀመር ስትሄድ ዶክሜንት ይዘህ አትሄድም። ረስቼው አይደል ምን ስራ በዝቶብኝ ብታይ በልሽ እንዲያ ብለህ በሰዓቱ ና ተው። ተቻለ እንዴት ብለህ ደህና ነህ? እግዚአብሔር ይመስገን ተመስገን ነው። እና እየተሻለኝ ቆጠት እያልኩ ነው። እንዲያው ሰጂ አንተ እንዲያው እንትን ወሬ ሰምቼ ነበር። ምንድን ነው እንዲያው ሚስተር ያናበበ የሚባለው እንዲያው ያጫወታት ይላሉ። ኧረ ተው የለም ዛሬ ሰው ዝም ብሎ ትዳር ለማፋታት ነው ለቅጦ ይላል። ግን እኔ እውነት አይመስለኝም። እንደው እንዲምነት ነው ማለት ሀሰማኝ እንግዲህ ያው ሙጫ አሁን ትንሽ አታግንተን ቆየ። በቃ ለማፍረስ ነው ሰው የሚጥረው። ወግም አላወጋኝ አታረገውም ወይ ፈርቻለሁ እንደው እንጂ እየነገረ ነው ሰውማ ለቅጦ እያለ አይደል? አሪያ ግን አይሆንም መቼም አታረገውም ብዬ ነው እንጂ እሷ ፈርተነው መሰለኝ ሸኛለን። ኧረ መፍራት ሳይሆን ራሴ በቀዋለሁ ላይ አሁን እንደው አያረገውም ብዬ ነው እንጂ አታረገውም ብዬ ነው። እሱማ እየነገረ ሳይደረግን ተወጋ ብቻ አፍራት በስተቀር ወጉም አላወጋችሁኝ። በሎ ረፍዶብኛል። ቅሬ ስብሰባ እየሄድኩ ነው። እኛ ሀሳብ አይደለን ሳብ በሎ ነው የለም አንድ ነገር ሳያገኙ ትላልቆ ሰው ናቸው። አይዋሹም መቼም አንድ ነገር አላዩ። ይህን ሊሉ አልቻሉም። አይተዋን እጄ መፈተሽ አለብኝ። ሴት እኮ አይታመንም። እውነታቸውን ነው። አንቺ ጥሩንጎ ያን ሰው ሄዳ ነው እንደው አንተ ጭራሽ ወንድ መስላኝ ነው። እኔ ምን አይነት መዘራት ነው አንቺ? የሰው ቤት እኮ ነው ብሎ አይደል? ታዲያ እሱ ነው አትመጣም። ምንም ጀግና ቢሆን ጠላውን ጠጥተን ነው እንዴ? አንተ እንኳን ጠጥተዋል።
ታዲያ ይሄን ስታስብ ይመጣብኛል ብለህ ሳታስብ ነበር የመጣኸው። ጀግና መሳይ ነህ ሰውዬው። አምጪያት እስኪ ልጠጣት። ልጠጣው እስኪ አምጪው። በልጠጣ እንደው አይተቀራ ብዬሽ ነው እንጂ አይቀዳልህም ነበር ሰውዬው። አቀዳልህም ነበር። አይተህ የምትቀር ብዬሽ ነው። ቤት ትርጎ አቤት ምንድን ነው አንቺ? ባያ የዋለ ቀኔ ምንድን ነው የገባው? እኔ እንጃ ምንድን ነው የገባል? ያሞርሽ ወይ? ኧረ እኔ ምንም አላየሁም። ኧረ እንጀራ እየጋገርኩ እያየኸኝ ምን ትጋግራለህ? ከኩሽናው ቀን ያለ አንድ ነገር ኩባያ ሁለት ኩባያ አላየሁም። አንተ የእንጀራ እየጋገርኩ እያየኸኝ ምጣዱ ያልኩብኝ ነው። ህግ ብታውቅ ሰው ቤት አትመጣም። የነፍስ ጋሽ እንደው ያለ ዛሬ የሚያለምደኝ የነፍስ ያለ ዛሬ የሚያለምደኝ ኧረ ዝም ብለሽ አንቺ ወይ ሳታጣሪ ኧረ እንደው የነፍስ እንደው ጥሪ ወቅቼ አላውቅም። እንደ ነፍስ እንደው ኧረ ተውኝ። ወቅቼ እንኳን አላውቅም። እናቴ ማስወጣት እውቀት በደንብ ነገ ደግሞ ይፈጫታል። ኧረ እጄ ላጥላጣላ ኧረ እንደው የነፍስ እጄ ይኸውልህ ገና ትፈጫለህ። ኧረ እግዚኦ ገና ትፈጫለህ። ከሰው ቤት ስትመጣ ውርደት መሆኑን ምን አደረኩ ነው? እስኪ እንደው ጋሼ እጄ ላጥላጣላ እኮ ነው። ገና ትፈጫለህ። ለሰው ተርፋለህ ደግሞ እንኳን አንተ ተንበርከክ ጥሬ ላምጣለት እንዲያለህ እየወቀጠ ነው። እንግዲህ ትልቅ ከይልማ ሰው ቤት ወንድነት